እሺ ዛሬ ማቀርብላችሁ ስለ አንድ ሬጌ ሙዚቃ አቀንቃኝ ነው የሚሆነው። እስቲ ቦምባርዲን የሚያውቀው ሰው እጁን ወደ ላይ ያሳይ። ቦምባርዲ የሚያውቀው ቦምባርዲ። እሺ የተወሰናችሁ ታውቁታላችሁ፣ የማታውቁት ደግሞ ከዚህ በኋላ ታውቁታላችሁ ማለት ነው። ቦምባርዲ የጀማይካ አገር ተወላጅ ሲሆን የተወለደው በ1945 ዓመተ ምህረት ሲሆን አብዛኛው ቦምባርዲ የሚታወቀው በምንድነው? በሬጌ የሙዚቃ ስራው ነው የሚታወቀው። ቦምባርዲ እንደሚታወቀው አብዛኛው ጊዜ ዘፈኖቹ የሚያጠነጥኑት ስለ ሰላም፣ አንድነት፣ መተሳሰብና ፍቅር ለሰው ልጆች በጣም እንደሚያስፈልግ ነው እንግዲህ ሙዚቃዎቹ በአጠቃላይ የሚያስተምሩት ማለት ነው። ስለዚህ ይህ አይነት ነገር አሁን ለምሳሌ ለምድራችን ፍቅር ያስፈልጋል አያስፈልግም? አንድነት ያስፈልጋል አያስፈልግም? በቃ ስለዚህ እስካሁን የቦምባርዲ የሙዚቃ ስራዎች እስካሁን የዛሬ 41 ዓመተ ምህረት ነው ከዚህ ዓለም በሞት የተለየው። ነገር ግን የሙዚቃ ስራዎቹ እስካሁን ድረስ በተለያዩ የዓለም ክፍል የሚኖሩ የሰው ልጆች ያዳምጧቸዋል። ያም ማለት ምንድነው? አይሰለቹም ማለት ነው። ምክንያቱም ስቲል በአሁኑ ጊዜ ምን ያስፈልጋታል? ምድራችን ሰላም ያስፈልጋታል፣ አንድነት ያስፈልጋታል፣ እንደዚሁ መተሳሰብ ያስፈልጋታል። ስለዚህ አብዛኛዎቹ ሙዚቃዎቹ በዚህ ዙሪያ ላይ ስለሆኑ የሰው ልጆች አይጠግቧቸውም፣ የቦምባርዲ ሙዚቃዎች ማለት ነው። ሌላው ደግሞ ቦምባርዲ አብዛኞቹ የጀማይካ ነዋሪዎች የራስተፈሪያን እምነት ተከታዮች ሲሆኑ ቅድስት ኢትዮጵያ ሀገራችንን ልክ እንደ ቅድስት ሀገር ነው የሚቆጥሯት። ያም ማለት ምንድነው? ይሄ የምታዩት ባንዲራችንን በጀማይካ ውስጥ ጀማይካ ወይም ኪንግስተን ብትሄዱ እያንዳንዱ የጀማይካ ነዋሪ ውስጥ የኢትዮጵያ ባንዲራ ከራሳቸው ባንዲራ ይልቅ የኢትዮጵያን ባንዲራ ነው አግዝፈው የሚያዩት እና ይሄ የኢትዮጵያ ባንዲራ የነጻነት ባንዲራ አድርገው ነው የሚያዩት። እስቲ ለጀማይካዎች አንዴ ሞቅ ያለ ጭብጨባ። በዚህም የተነሳ ምን ብለው ያምናሉ ራስተፈሪያኖች? በመጨረሻው ዘመን 12 የእስራኤል ነገዶች ወይም ደግሞ በተለያየ ዓለም የሚኖሩ ጥቁር አፍሪካውያን በኢትዮጵያ ትንሣኤ ምን ይሆናሉ? ወደ ኢትዮጵያ ይሰበሰባሉ ወይም ደግሞ ወደ አፍሪካ ተመልሰው ይመጣሉ። ስለዚህ ኢትዮጵያ በእንግሊዘኛው the promised land ነው የሚሏት። ኢትዮጵያ ምን ይሏታል? the promised land ነው። አብዛኞቹ እንዲያውም እዚህ አዲስ አበባ ወይም ኢትዮጵያ በሚገቡበት ጊዜ ጫማቸውን እንኳን አይረግጡም፣ ጫማ አያደርጉም፣ ባዶ እግራቸውን ነው በኢትዮጵያ የሚመላለሱት ማለት ነው። እና እስከዚህ ድረስ በጣም በኢትዮጵያ ሀገራችን ከፍተኛ የሆነ አክብሮት አላቸው ማለት ነው። ከዚህ በመቀጠል እንግዲህ እስቲ አራት የሆኑ የሙዚቃ ስራዎች ቦምባርዲ በጣም የታወቀባቸው ወይም ደግሞ በዓለም ደረጃ በጣም ታዋቂ ወይም ደግሞ ተወዳጅ የሆኑ አራት አልበሞቹን እንደሚከተለው አቀርብላችኋለሁ። እሺ የሁላችሁንም ትኩረት ፈልጋለሁ፣ አንድ ሰው እንዳያወራ። እሺ የመጀመሪያው ዋን ላቭ የሚል ነው። እስቲ ዋን ላቭ በሉ፣ ዋን ላቭ በሉ። ዋን ላቭ ምን ማለት ነው? አንድ ወይም ደግሞ አንድ ፍቅር፣ የሰው ልጆች በፍቅር መተሳሰብ እንዳለባቸው፣ እርስ በርስ መከባበር እንዳለባቸው የሚገልጽ የሙዚቃ ስራ ነው። እሺ ሙዚቃውን ቀንጨብ አድርጌ አሰማችኋለሁ። አብዛኞቻችሁ ታውቁታላችሁ። ሙዚቃውን ስታዳምጡ እዛው መወዛወዝ ትችላላችሁ፣ ችግር የለውም። ዝግጁ ናችሁ? እሺ የመጀመሪያው ዋን ላቭ የሚለውን ለማዳመጥ በተለይ በህፃናት በጣም እጅግ ተወዳጅ ነው። ምክንያቱም የሚያስተምረው ለሰው ልጆች የሚያስተምረው ምንድነው? ሰዎች መዋደድ መፋቀር እንዳለባቸው የሚገልጽ ነው። ሁለተኛው ሙዚቃ ማቀርብላችሁ ደግሞ ጌት አፕ ስታንድ አፕ እያለ ይዘፍናል። በዚህ ሙዚቃ ደግሞ ስራው አብዛኛው ጊዜ የሰው ልጅ
ከአእምሮ ባርነት ነፃ መውጣት እንዳለበት የሚያሳይ ነው። ያም ማለት ምን ማለት ነው? ማንም ሰው በአእምሮ ማንም ሰው ሊገዛው እንደማይችልና ነፃነቱ ራሱ ታግሎ ማሸነፍ እንዳለበት የሚገልጽ ነው። ጌት አፕ ስታንድ አፕ የሚለውን ደግሞ በጣም ታዋቂ አብዛኛው የዓለም ሕዝብ ከወደደው የሙዚቃ ስራው መካከል ሁለተኛው ነው። አዳምጡት። ጊዜ ለመቆጠብ ይሄ ሁለተኛው ነው። ሌላው ሶስተኛው ደግሞ ዶንት ወሪ ወይም ደግሞ ስሪ ሊትል በርድስ እያለ የዘፈነው ይሄ ደግሞ በጣም እጅግ ተወዳጅ የሆነ የሙዚቃ ስራው ነው። ይሄኛው ትኩረት ተማሪዎች ብታወሩ ይሄ የሙዚቃ ስራው ደግሞ ሰዎች በዓለም በሚያዩት ነገር መጨነቅ እንደሌለባቸውና ተስፋቸውን በፈጣሪ ማድረግ እንዳለባቸው ያ ማለት ምንድነው? ሰው በራሱ ሁሉንም ነገር መቅረብ እንደሌለበት ያለውን ሀሳቡን ጭንቀት ለፈጣሪ መስጠት እንዳለበት የሚገልጽ ነው። ዶንት ወሪ እያለ የዘፈነው ነው። ይሄንን ደግሞ እንድታዳምጡ እንግዲህ በጥቂቱ ጋብዛቸዋለሁ። እሺ ይህም በጣም ተወዳጅ ነው። እሺ የመጨረሻው አፍሪካ ዩናይት። እስቲ አፍሪካ ዩናይት በሉ። አፍሪካውን ዩናይት ነች? አንድ ሆናለች? አልሆነችም። አይደለም አፍሪካ ኢትዮጵያ መሆን አልቻለችም። ስለዚህ አፍሪካ ዩናይት እያለ የዘፈነው ደግሞ የአፍሪካ መሪዎች እንደዚሁም እንደዚሁም ህዝቡ በአጠቃላይ አንድ መሆን እንዳለበት ወይም ደግሞ ስለ ፓን አፍሪካኒዝም ያቀነቀነበት እጅግ ተወዳጅ የሆነ ሙዚቃ ነው። እሺ ይሄን ደግሞ አዳምጡ። እሺ ቦምባርዲን ወደዳችሁት? እስቲ እጃችሁን አሳዩኝ። እሺ ለቦምባርዲ ሞቅ ያለ ጭብጨባ። እንግዲህ ቦምባርዲ እስካሁን ድረስ ፎቶግራፎቹ ባይዘዌ የራስ ተፈሪያን እምነት አሁን አብዛኞቹ ነጮች ሳይቀሩ እየተቀላቀሉ ነው። ኢትዮጵያ እስቲ የኛ የተስፋይቱ ምድር ነች ብለው እንዲያውም እኛ በባንዲራችን ከምንኮራው ይልቅ በሌላ ዓለም ያሉ የተለያዩ የሰው ዘሮች በዚህ በእኛ ባንዲራችን በጣም እጅግ ይኮራሉ። ስለዚህ በየቤቶቻቸው እንደ አርማ አድርገው ይጠቀማሉ። የቦምባርዲ ምስሎችን በተለያዩ የዓለማችን ክፍል ይገኛሉ። አንድ በኢትዮጵያ እጅግ ታዋቂ የሆነ ዘፋኝ ያለ ቴዎድሮስ አፍሮ የሚያልከው እስቲ ቴዎድሮስ አፍሮ። እሺ ቴዎድሮስ አፍሮ አንድ ስለ ቦምባርዲ የዘፈነውን በመጨረሻ ጋብዛችኋለሁ። እስቲ ቢ በሉ። አይሰማም። ቢ ኦ ቢ ኦ። ሙዚቃ ይቀጥላል። ሞቅ ያለ ጭብጨባ ለኔ